ኪሎአችሁን ስትለኩ BMI የምትለው ቁጥር ምን ማለት እንደሆነ ያውቃሉ? ሰላም፣ ዶክተር ህሊና ነኝ ከዶክተር ሊንክ። በማንኛውም ጊዜና ቦታ ከጤና ባለሙያዎች ጋር በቀላሉ የሚያገናኙት። BMI ሲተነተን ቦዲ ማስ ኢንዴክስ ሲሆን የሰውነት ክብደትና ቁመትን በመጠቀም ክብደታችን ለቁመታችን ተመጣጣኝ ነው ወይ የሚለውን የሚያሳየን። BMI መሆን ያለበት ከ18.5 እስከ 24.9 ሲሆን ከ18.5 በታች ከሆነ አንደርዌት ወይም ለቁመታችን ያነሰ ክብደት ሲሆን ከ25 እስከ 29.9 ኦቨርዌት፣ 30 እና ከዛ በላይ ደግሞ ኦቤሲቲ ይባላል። በዚሁ አያይዘን ስለ ኦቤሲቲ ወይም ከልክ ያለፈ ውፍረት እናወራ። ኦቤሲቲ የሚፈጠረው የምንወስደው የኢነርጂ መጠን ከምናቃጥለው ጋር ተመጣጣኝ መሆን ሳይችል ሲቀር፣ ከአመጋገብ ችግርና ከእንቅስቃሴ ማነስ በተጨማሪ ከልክ ያለፈ ውፍረት ከዘር፣ ከእርግዝናና ከአንዳንድ መድኃኒቶች ሊመጣ ይችላል። ከልክ ያለፈ ውፍረት ለደም ግፊት፣ ለስኳር፣ ለልብ ድካም፣ ለካንሰር እና ለተለያዩ በሽታዎች ያጋልጣል። በዶክተር ሊንክ የስነ ምግብ ባለሙያዎችን በማማከር ከልክ ያለፈ ውፍረትና መዘዞችን መከላከል ይችላሉ። ዶክተር ሊንክን ከፕሌይ ስቶር በማውረድ ጤናውን በቤቱ ሆነው ይጠብቁ።